ሰላም ተማሪዎች እንዴት ናችሁ? ህሊና ነኝ ከአዲስ አስተማሪ። በዛሬው ለሰናችን ደግሞ እንዴት አፖስትሮፎችን እንደምትጠቀሙ ወይም ደግሞ ብላችሁ እንዴት ማውራት እንደምትችሉ ቃላቶችን እንዴት እንደምታሳጥሩ እናያለን። ይሄን ለሰን ስንጨርስ እናንተ ቃላቶችን በትክክል ማሳጠር መቻል አለባችሁ። ከዛ ደግሞ አፖስትሮፍን መጠቀም ሃቭን እንዴት መጠቀም እንዳለባችሁ ማወቅ አለባችሁ። ወደ ለሰኑ እንገባለን። የመጀመሪያው የምናየው ኮንትራክሽንስ ኤንድ አፖስትሮፍስ የሚለው ነው። ኮንትራክሽንስ ማለት ማሳጠሪያዎች ወይም ማጠሪያዎች እንደማለት ነው። አፖስትሮፍስ ደግሞ እቺ እዚህ ጋር የምታዩት እቺ ምልክት አፖስትሮፍ ትባላለች። ስለዚህ ሁለቱ ነገሮች እናያለን ማለት ነው። የመጀመሪያው አይ አም አለን። ከዚህ በፊት የነበረው ሌሰንም ላይ እቺ ነገር ትንሽ አይተናል ነበር። አይ አም አይ አም ስትሉ ነገሮችን ከምታረዝሟቸው ንግግር ላይ ሲሆን በጣም ቶሎ ለማሳጠር ምን ማድረግ እንችላለን? አም I am happy ከምንል I'm happy. Good. እቺ then ምን አለን? he is ስናሳጥረውስ his so he's happy. Then we have she is ስናሳጥራት she is happy. Good. Then it is አለን። it ለምንድን ነበር የምንጠቀመው? ለነገሮች ለእንስሳ it is ስንል እሱ ሲያጥር it is a dog. It's a dog. Okay, then you are you're a girl, you're a boy. Yes. Then we have we're family, we're happy. Then we have they are so they are big, they are tall, they are students. ልክ እንደዚህ ያደረግን እነዚህኞቹንም ማሳጠር እንችላለን ማለት ነው። እነዚህ አድርገን ስናሳጥራቸው ንግግራችንም የተቀላጠፈ ይሆናል። ስንጽፍም እናሳጥራለን። ብዙ ማንዛዛት አይጠበቅብን። right? Then we have ኤግዛምፕሎቻችንን የመጀመሪያው እስቲ እናንተ መጀመሪያ አንብቡት። yes I'm from England. እኔ ከእንግሊዝ ነኝ እያለ ነው። ኦኬ እንግሊዞች ግን ምንኛ ነው የሚናገሩት? እንግሊዘኛ። ከዛ አንድ ሰው እንግሊዛዊ ነው ስንልስ እንዴት ይሆናል? አሁን I'm from England ከኢንግላንድ ነኝ ወይም ከእንግሊዝ ነኝ ነው። እኔ እንግሊዛዊ ነኝ ሲሉስ ኦኬ እኔ I am ነው አይደለም? ስናሳጥራት am then እንግሊዛዊ ነኝ ለማለት am English ነው የሚባለው። am English ሲሉ ግን ቋንቋውን እያሉ አይደለም። እንግሊዛዊዎችም እንግሊዛዊ ስንላቸው አማርኛ ላይ እንግሊዘኛ ላይ ደግሞ English ነው የሚባሉት። am English እንግሊዛዊ ነኝ እያሉ ነው ማለት ነው። ኦኬ then we have his my father. He is እሱ ነው። my የኔ father አባት እሱ የኔ አባት ነው። good. Then it's a beautiful park. ቆንጆ ፓርክ ነው። ይሄ ቆንጆ ፓርክ ነው ወይም ነገሩ ቆንጆ ፓርክ ነው እያለን ነው። ኦኬ ልክ እንደዚህ እያደረግን እናሳጥራቸዋለን። ሴንተንሳችንን ያማረ ይሆናል ማለት ነው። ከዛ ግን አሁን እነዚህኞቹ ቃላቶችን መጠቀም ይኖርብናል። አሁን እነዚህ ሂ ሺ ከሚለው ውጪ ስም ስናረግስ ስም አድርገን ከዛ በኋላ ደግሞ ባለቤትነታቸውን መግለጽ ስንፈልግስ ያኔ አፖስትሮፍ ትመጣለች። አፖስትሮፍ ልክ አሁን እንዳልኳችሁ እቺ ምልክት ናት አፖስትሮፍ የምንላት። ከዚህ በኋላ ምን እንጨምራለን? ኤስ እንጨምራለን። እንደዚህ አድርገን ኤስ ልክ እንደዚህ ስናረግ አፖስትሮፍ ኤስ ስናረግ አማርኛ ላይ ምን እያለን ነው? እያለን የእንትና የዓለም የሜሮን የሳሮን የበቀለ ልክ እንደዚህ ስንል በቀለስ ሳሮንስ ሜሮንስ እያለን ነው እያወራን ያለው። አፖስትሮፍ ኤስ በዋነኝነት ጥቅሟ ምንድነው? ለማለት ነው። ሜሮንስ እዚህ ጋር አፖስትሮፍ ኤስ አለች። ማንን ተካችልን? የሜሮን right? ኤሷን ግን ምን አደረግናት? ኦኬ ሜሮንስ የሜሮን dog is cute.
ሜሮንስ ዶግ ኢዝ ኪዩት። የሜሮን ውሻ ቆንጅዬ ነው። የሜሮን ውሻ ቆንጅዬ ነው እያለ ነው። ሶ ሜሮንስ ዶግ ኢዝ ኪዩት። ኦኬ then we have ሳሮንስ የሳሮን ሶ ሳሮንስ አምብሬላ ኢዝ ግሪን። ሳሮንስ አምብሬላ ኢዝ ግሪን። የሳሮን ዣንጥላ አረንጓዴ ነው። ራይት ጉድ። ሶ ልክ እንደዚህ እያደረግን እቺ አፖስትሮፍ ኤስ ገባች ማለት አማርኛ ላይ ምን እያለን ነው? እያለን ነው ማለት ነው። ኦኬ that's good። ሶ አፖስትሮፍ ኤስን ልክ እንደዚህ አድርገን ባለቤትነትን ለማሳየት እንጠቀማታለን። ከዛ ሌላ ማሳጠር የምንችለው ቃልም አለ። ማነው እሱ? have። ሶ have አለኝ፣ አለን፣ አላቸው፣ አለህ፣ አለሽ ለማለት ነው የምንጠቀመው። ራይት ደን ይህን እንዴት እንደምናሳጥር እናያለን። ኦኬ ሶ የመጀመሪያው አይ እኔ፣ have አለኝ። ሶ ለእኔ ከሆነ have ምንድነው? አለኝ፣ I have። ሶ ስናሳጥረውስ have። ኦኬ ለምሳሌ I have a dog፣ have a dog። ኦኬ then we have you፣ አንተ፣ አንቺ፣ እናንተ። have ሶ have መኖር ነው ብለን የለ የሆነ ነገር ሲኖረን። ሶ you have ስንል ለእሷ ወይም ለአንድ ሴት ፊት ለፊታችን ላለች አንድ ሴት ከሆነ አንቺ አይደለም የምንላት። ሶ አንቺ አለሽ፣ አንተ አለ፣ እናንተ አላችሁ እያለን ነው። ሶ ለሶስቱም ይሰራሉ ማለት ነው። ሶ you have ሲያጥር you've a dog። do you have a dog? yes። ሶ you've እናደርጋታለን። then they እነሱ they have አላቸው፣ they have አላቸው። ስናሳጥረውስ they have good። so they have got a dog፣ they have a dog። okay then we have እኛ አለን፣ we have። ስናሳጥረውስ we've got a dog፣ we have a dog። okay she has። ከዛ እዚህ ጋር ስንመጣ ልክ እስካሁን ምን እያልን ነበር? have right። አሁን ግን ወደ has ቀየርናል። ሶ have አሁን እንዳልነው ለብዙ ሰዎችና ለራሳችን ሲሆን አለን የሚለውን ለመግለጽ ነው፣ የሆነ ነገር መኖራችን። then ለአንድ ሰው ሲሆን ወይም ለአንድ ቃል አንድ ነገር ሲሆን ግን have ማለት ስለማንችል ወደ ማን ይቀየራል? has ይሆናል። ሶ hasም የሆነ ነገር ሲኖር ነው። ግን ልዩነቱ ምንድነው? has ካልን ለሺ ለሂና ለኢት ብቻ ነው የምንጠቀመው። ለአንድ ነገር ወይም ለአንድ ሰው ብቻ ነው የምንጠቀመው። have ግን ልክ እዚህ ጋር እንዳልነው ለራሳችን እና ለብዙ ሰዎች የምንጠቀመው ይሆናል። ሶ ልክ I have፣ you have፣ they have እያልን እንዳሳጠር ነው has እና ሺ፣ ሂና has፣ ኢትና has እነሱን ማጠር ይችላል። ሶ ስናሳጥራቸው እንዴት ይሆናል? she has she's a dog። okay he has his cat፣ he has a cat። okay it has its okay so it's a dog, it's a cat, it has a cat, it has a dog። okay so ልክ እንደዚህ ያደረግን እናሳጥራቸዋለን ማለት ነው። so እነዚህን ማሳጠራችን አንደኛው ጽሁፋችን እንዲያጠር ያደርግልናል፣ ሁለተኛ ደግሞ ንግግራችን ሞር የተቀላጠፈ እንዲሆን ያደርገዋል። so you have a dog ከምትሉ you have a dog አጭር። ኦኬ ሶ እነዚህ እንደዚህ እንሰራለን። ከዛ በኋላ አሁን ቀለል ያለች ኤክሰርሳይዝ እንሰራለን። ሶ ኤክሰርሳይዙን ደግሞ ለመስራት አብረን እንሄዳለን። መጀመሪያ እናንተ እነዚህን ጥያቄዎች ከ5 እስከ 10 ደቂቃ ቪዲዮን አቁማችሁ ትሞክራላችሁ። ልክ ከሞከራችሁት በኋላ ደግሞ ከኔ ጋር አንድ ላይ እንሰራለን ማለት ነው። አሁን ጥያቄውን እንሰራለን። ሶ ጥያቄያችን የሚሆነው ዳሹ ላይ ከነዚህ ውስጥ አውጥታችሁ መሙላት ነው። ሶ ምን ታደርጋላችሁ? ዳሹን ትሞላላችሁ። እዚህ ጋር አይ አለ። ሶ ለአይ የሚሆነው ቨርብ ቱ ቢ የትኛው ነው? ቱ ቢ ባለፈው መሆን ነው ብለናል። መሆኖች ደግሞ እነማን ናቸው? ኢዝ፣ አም ወይ ደግሞ አር። ራይት ሶ ቨርብ ቱ ቢ ብለን ያየናቸው የነበሩት ኢዝ፣ አም እና አር ናቸው። ሶ ቱ ቢ ለሚሉት ከኢዝ ከአም ከአር ነው የምትመርጡት ማለት ነው። የትኛው ለአም ይሆናል፣ የትኛው ከኢዝ ጋር ይሄዳል፣ የትኛው ከአር ጋር ይሄዳል። ኦኬ ሶ እንጀምር።
blank from a small city dash from a small city ከትንሽዬ ከተማ ነኝ እኔ ከትንሽዬ ከተማ ነኝ in English እንዴት ነው የምናደርጋት I am yes from a small city ከዛ I am እንዴት ነው የምናሳጥራት am good I'm from a small city okay number 2 blank so good at English እሱ ወይም እሷ ወይም አንተ አንቺ ያለን ነገሮችን እናወራለን so good በጣም ጥሩ ነው at English እንግሊዘኛ ላይ እንደማለት ነው so አንተ ወይም አንቺ እንግሊዘኛ ላይ በጣም ጥሩ ነህ ወይም ነሽ ለማለት in English you are so good at English you are ስናሳጥረውስ you're so good at English you're so good at English so you are ስናሳጥራት እንዴት ሆናለች you're okay ሶስተኛውስ blank my best friend he ወይም to be እናደርጋለን so he እሱ ነው so ለሱ የሚሆን ያለበት የትኛው ነው is he is my best friend እሱ የኔ የልብ ጓደኛ ነው he is እንዴት ነው የምናሳጥረው he is my best friend okay blank on holiday in Spain they but to be አድርገን እንገልጸዋለን so ለዛ የሚሆነው የትኛው ነው they are on holiday in Spain እነሱ ስፔን ውስጥ በዓል እያከበሩ ነው ወይም ለበዓል ስፔን ናቸው እያለ ነው so they are ስናሳጥራት እንዴት ነው yes they're on holiday in Spain good the next one blank a new house we to have ወይም has አለን so ከhave እና ከhas ለዊ የምንጠቀመው የትኛው ነው ለራሳችንና ለብዙ ሰው የምንጠቀመው ያለው የቱ ነው have ነበር so have አለን so we ካልን ምን ይሆናል we have a new house አዲስ ቤት አለን ስናሳጥረውስ we have we've a new house okay ቀጣይ blank got two brothers ያለን she ነው ለሺ have ነው ወይስ has ነው የምንለው has ለምን አንድ ሰው ስለሆነች okay so she has got two brothers ሁለት ወንድሞች አሏት እያለን so she has ያጠር ይሆናል she's got two brothers she has እና she has got ልዩነት የላቸው ሁለቱም ትርጉማቸው አላት የሚለውን ነው የሚገልጸው so she has ብልም አላት ነው she has got ብልም አላት ነው so የልዩነት ዲፈረንስ የለውም ማለት ነው okay ለኔ መጨረሻው blank 10 o'clock የምንጠቀመው eat እና to be ነው ከeat ጋር መሄድ ያለበት verb to be የትኛው it is 10 o'clock 10 ሰዓት ነው so it is ስናሳጥረው ምን ይሆናል it's 10 o'clock 10 ሰዓት ነው okay that's good so አሁን እንደዚህ አድርገን ከመለስን በኋላ ይሄኛውና she ስል ሁለት ሊሆን ይችላል አይደለም she is ሊሆን ይችላል she has ሊሆን ይችላል so ልዩነታቸው ምን ላይ ነው የሚሆነው እንዴት ታውቁታላችሁ yes sentence ላይ ሲገባ አረፍተ ነገር ላይ ስናስገባው she's የሚለው አብሮ የመጣው ከነገሮች ጋር ከሆነ ከናውን ጋር የሚሆን ከሆነ እያወራን ያለነው የሆነ ነገር እንዳላት ነው right so ይሄ አላት ብለን ለማውራት ሲሆን ከአረፍተ ነገሩ ጋር አንድ ላይ ስናስኬደው she's የሚለው she has መኖሩን ይነግረናል ማለት ነው she has እያለን መሆኑን የሚገልጸው አረፍተ ነገሩ ይሆናል she is መሆኑንም የሚነግረን ምን ነው አረፍተ ነገሩ ልክ ለምሳሌ እዚህ ጋር እንዳልነው she's got two brothers ስል ሁለት ወንድሞች አሏት ነው እንጂ ሁለት ወንድሞች ናት አንልም አይደለም so she is እያልኩ እንዳልሆነ የሚያሳየኝ ምን ነው አረፍተ ነገራችን so same thing so ሁሉ ጊዜም ቢሆን እንደዚህ አሳጥረን ስንጠቀም ይሄኛው ይሁን ወይስ ይሄኛው የምናቀው እንደ አረፍተ ነገሩ ነው ማለት ነው ሁለቱም ሲያጥሩ ተመሳሳይ ስለሆነ okay that's good so ይሄን ስንታገኛችሁ ይሄኛውን ያገኛችሁትን ትነግሩኛላችሁ ከዛ በኋላ በደንብ ፕራክቲስ ታደርጉታላችሁ ኔክስት ሌሰን ላይ ደግሞ ከኔ ጋር እንገናኛለን ባይ